السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن جمرو يا شيخ محمد بن عبد الوهاب رحمه الله تعالى كتاب التوحيد بمبال የሚታወቀውን ወሳኝ ኪታብ ነው። ለዛሬ ኪታቡን ያለያዛችሁ ሙቀዲማ ላይ ስለሆነ የምናተኩረው እንደ መግቢያ ስለሆነ ኢንሻአላህ ቀጣይ የነገ ደርስ ላይ የሚያስፈልጉ ሸርህም ይሁን መት የምትፈልጉትን አዘጋጅታችሁ መምጣት ትችላላችሁ። እንደ መግቢያ ዛሬ የማነሳው ስለ ሼኹ የተወሰነ አጠር ያለ ትውውቅ፣ ከዛ ደግሞ ኪታቡንና ይዘቱን በተመለከተ የተወሰኑ ነጥቦችን አነሳለሁ። ይሄ በዚህ ኪታብ ላይ ብቻ ሳይሆን እንዳጠቃላይ የትኛውንም ኪታብ ስንማር የኪታቡ ባለቤት ትልቅ ውለታ የዋሉልን እንደመሆናቸው ማን እንደሆኑ ማወቅ ያስፈልጋል። ዛሬ ሰው ስንትና ስንት እዚህ ግባ የሚባል ቁም ነገር የሌላቸውን አካላት ከራሳቸው አልፎ ዝርዝር መረጃቸውን ይሸመድዳል። ኳስ ተጫዋቾችን፣ አትሌቶችን፣ ፖለቲከኞችን፣ አርቲስቶችን ብዙ ነገር ያውቃል ብዙ ሰው፣ አንድ የሚረባ ነገር የሌላቸው። ነገር ግን ወደ ዲን ሲመጣ የኪታቡ ተውሂድ አዘጋጅ ማን ናቸው? የቡሉጉል መራም አዘጋጅ ማን ናቸው? አልኢማም አልቡኻሪ በመባል የሚታወቁት ቡኻሪ ስም አይደለም፣ ስማቸው ማን ነው? ብዙ ሰው ያውቃል። የኢስላም የመጀመሪያው ኸሊፋ አቡበክር አስሲዲቅ ስማቸው አይደለም፣ ብዙ ሰው በዚህ ነው የሚያውቃቸው። ስማቸው ማን ነው ቢባል ከልጅ እስከ አዋቂ ብዙ ሰው ያውቃቸው። ይሄ ሊሆን አይገባም። ባለውለታዎቻችን በዱንያ በገንዘብ አንድ ሰው ውለታ ቢውልልን እንደዋዛ እንረሳው። እዚህ ጋር ውለታ የተዋለልን ከዱንያ አልፎ ወደ አኺራ የሚሻገር ስንቅ ያቀበሉን አካላት ናቸውና ቢያንስ መሰረታዊ ነገር ስማቸውን የኖሩበትን በቀጥታ እንኳን ባናውቀው አካባቢውን የሆነ ያክል ነገር ግርድፍ ነገር እንኳን መያዝ ይጠበቅብናል። ልክ እንደዚሁ ኪታቦችንም በተመለከተ ቡሉጉል መራም ስያሜው ምን ማለት ነው? በምን ጉዳይ ነው የሚያጠነጥነው? ሌሎችም ኪታቦች እነዚህ ቀላል የሆኑ ነገሮችን እንደዋዛ ሳንለይ ሰው ኪታቡ ተውሂድ ተምሮ ቡሉጉል መራም ተምሮ ቡሉጉል መራም ማለት ምንድነው ሲባል ማያውቅ መሆን የለበትም። طيب ወደዚህ ስንመለስ የኪታቡ አዘጋጅ الشيخ محمد ابن عبد الوهاب ابن سليمان التميمي በመባል ይታወቃሉ። محمد ابن عبد الوهاب ابن سليمان التميمي ተሚሚ ማለት ኒስባ ነው። የአረብኛ ስሞች ላይ የአረብኛ ማስታወቂያዎች ላይ ከስሞች ጋር ተያይዘው የሚመጡ ነገሮች አብረው ምን አሉ? ስም አለ፣ ኩንያ አለ፣ ለቀብ አለ፣ ኒስባ አለ። ሁሉም ባያጋጥሙም እንኳን እነዚህ ነገሮች ከሞላ ጎደል ተጠቅሰው ልናገኛቸው እንችላለን። ኩንያ ማለት የከሌ አባት የከሌ እናት እያልን የምንጠራው የነብዩ ሰለላሁ ዐለይሂ ወሰለም ኩንያ አቡል ቃሲም ነው። የቃሲም አባት ማለት ነው። ስም አይደለም ይሄ ኩንያ ይባላል። በሀገራችንም አንዳንድ አካባቢ አለ አይደለ? አባ ከሌ እየተባለ ይጠራል። ይሄ አለ፣ ስም አለ። ልክ እንደዚሁ ለቀብ ይኖራል። አልፋሩቅ፣ ዑመር ኢብኑ ኸጣብ፣ አስሲዲቅ፣ አቡበክር አስሲዲቅ የመሳሰሉት ልክ እንደዚሁ ምን ይኖራል? ከስም በተጓዳኝ በተጨማሪ
نسبة لنور يشلال البخاري النيسابوري المكي المدني الحبشي وين من دولة كبابي الهرري لبال يشلال المثال الكبابي ميتاكم لهن يشلال أجر اللي تقوم يشلال زر اللي تقوم يشلال قبيلان قوسا اللي تقوم يشلال مويا اللي تقوم يشلال كمويا قاعدة يجيش الزجار يكتابه الزجاج ما نشوال سماته محمد ابن عبد الوهاب ابن سليمان التميمي يبنو تميم قوسا ناتشو ما قوسا أبال ناتشو بنو تميم قوسا أبال ناتشو شيخ محمد بن عبد الوهاب ككوني أو تشاتشو وسط عنده أبو علي بن بالي تهوق قالوا يتولدوت عيينا وسط بنجد كلل نجد ميبالو سفي كلل نو إذا روا سعودية وسط يميقاي سفي قزات نو بزا وسط يمتقاي عيينا يمتبال بوتا بأندشي عندمتو أسرع أمس أمته هجرة تولد بأندشي عندمتو أسرع أمس أمته هجرة تولد يموتو تدقمو درعيا متبال بوتا نجد كلل ግን ከተጠቀሰችው ሌላ የተወሰነ ራቅ ያለ ቦታ በ1206 ነው የሞቱት በ1206 አሁን ያለነው ስንት ላይ ነው 1448 ሰባትን በቅርብ ጨረሰ በቅርብ አለቀ ዙልሂጃ ላይ ነበር ሐጅ የሚፈጸመው በዙልሂጃ ወር ነው በመጨረሻው 12ኛው ወር እሱ በቅርብ አለቀ ሙሐረም ላይ ነው ያለነው የመጀመሪያው ወር 1448 ላይ ነው ያለነው የሞቱት በ1206 ነው ሲባል 242 ዓመት ሆናቸው ማለት ነው ከሞቱ 242 ዓመት አካባቢ طيب ይሄ እንደ ጥቅል ተርጀማቸውን በተመለከተ አብሮ እዚህ ላይ የሚነሳው ሼኹ ዒልም ፍለጋ ወደ ተለያዩ ሀገሮች ተዘዋውረዋል ለምሳሌ ወደ መካ መዲና እንደገና እዛው የትውልድ አካባቢያቸው ዑየይና ውስጥ በስራ የዛሬዋ ኢራቅ ውስጥ ደቡባዊ ኢራቅ ውስጥ የሚገኝ ቦታ አህሳ የሳዑዲያ ምስራቃዊ አካባቢ ዒልም ፍለጋ ብዙ ተዘዋውረዋል ከዛ በኋላ ወደ ተውሂድ ማስተማር ሲገቡ የያዙትን ይዘው የድጋፍም የተቃውሞ ድምጾች ከያቅጣጫው ነበር የመጡት ለምን እጅግ ቀላል የማይባል ማህበረሰብ ሽርክ ውስጥ ተዘፍቆ ነበር ምን አይነት ሽርክ በእስላም ስም የተጠቀለለ ሽርክ ስለዚህ ተውሂዱ እንደ እንግዳ ታየ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም بدا الاسلام غريبا فسيعود غريبا الى اسلام ባይተዋር እንግዳ ሆኖ ነው የጀመረው እንግዳ ሆኖ የሚመለስ አለ አነሳሱ እንግዳ ነው ባጢል ነግሶ ተንሰራፍቶ እውነት ሲጀምር ምን አዲስ ነገር አመጣብን ብለው ሁሉም ነበር የተነሳባቸው አይንህ ላፈር ነበር ያሏቸው ልክ እንደዚሁ فسيعود غريبا ወደፊትም እንግዳ ሆኖ ይመለሳል አለ ነብዩ ሰለላሁ ዐለይሂ ወሰለም ማለት ምንድነው እውነቱ የሚቀጥንበት ዘመን አለ ማለት ነው አይጠፋም እውነት የሚቀጥንበት የሚመነመንበት የሚሳሳበት ዘመን እንዳለ እየጠቆሙ ነው ያሉት በተግባርም ይሄ ነበር የሆነው ሰዎች በተለያየ ቀብር አምልኮት ላይ ሙታን አምልኮት ላይ ወድቀው ይሄ ነገር ከኢስላም ጋር ባንደበታችሁ ከምታስተጋቡት ላ ኢላሃ ኢላላህ ጋር አይሄድም ሲባሉ እጅግ አደገኛ አዲስ ነገር እንደመጣባቸው በመቁጠር ከያቅጣጫው ጮህ ተበረከተ ቀደም እንደጠቀምኳቸው ዑየይና አካባቢ ነበሩ ትውልድ አካባቢያቸው አሚሩ ተቀበሏቸው ነበር ዳዕዋቸውን እያደረጉ የተቃውሞ ድምጾች ሲጠነክሩ መቋቋም አልቻለም ለቀቀለኛ ናቸው
እንዲያውም እኔ እርምጃው ግደል ነው የተባልኩት አላቸው። ግን አላደርግም አላቸው። ይሄን አላደርገውም ግን ተውጣልኝ አላቸው። ሊያግባቡት ሊሞክሩም በነዛ በኩል ያለው ዛቻ በለጠበት፣ አስፈራውና እንዲወጡ ነገራቸው። በጠራራ ፀሐይ ወመን የተቂላህ የጀዐል ለሁ መኽረጃ እያሉ ወጡ። ወደ ድርዕያ ነበር የሄዱት። ከአንድ ተማሪያቸው ቤት በድብቅ አረፉ። አንዳንድ በድብቅ ማስተማር ጀመሩ። ከዛም በአካባቢ ላይ ያለው አሚር በሚስቱ አማካኝነት ስለሳቸው ሰማ። ምን አይነት መስማት? መልካም የሆነ መስማት። እያደነቀች ነው የነገረችው። እዚህ አካባቢያችን ላይ ትልቅ ሼክ መጥቷል፣ እንዲህ አይነት ታዲያ እንጥራዋ አለ። ትልቅ ሼክ እኮ ነው፣ እኛ አይደለንም የምንጠራው፣ እኛ ወደሱ ነው መሄድ ያለብን አለችው። አስቡት፣ ለስንትና ስንት ኡማ የኸይር ሰበብ ስትሆን ማለት ነው። እቺ ሴት ተነስተው ሄዱ። ምን ይዘህ መጥተሃል? እንዲህ አይነት ነገር ቁርአን ሱና ሌላ ነገር የለኝም አሉ። ይዘህ የመጣው ነገር እውነት ነው ኢንሻአላህ፣ አላህ ያግዘናል። ባይሆን ብዙ ጠላት ከያቅጣጫው እንደሚነሳ ገብቶታል። ድል እናደርጋለን። ከድል በኋላ ግን ጠለህን ላትሄድ ቃል ግባላቸው። ቃል ገቡ። ዳዕዋቸውን ጀመሩ። ሁሉንም እንዳመጣጡ ማስተናገድ ያዙት። ሹብሃ ይዞ የሚመጣን በማስረጃ ድባቅ እየመቱ ከዛ አልፎ ሰይፍ የሚያነሳንም በዛው ቋንቋ ሁሉንም በየቋንቋው አስተናገዱት። የድጋፉም የተቃውሞም ድምፅ ወጉ እየለዩ ሁሉን ማስተናገዱት። ዳዕዋቸው እየሰፋ ብዙ ሄደ። እሳቸው የዳዕዋቸውን ፍሬ ከሞላ ጎደል አይተው ነው የሞቱት። ከ90 ዓመት በላይ ዕድሜ ኖረዋል። ነገር ግን ዳዕዋው ከዛ በኋላ የሌሎች ተቀናቃኞች ጩኸት በመጠንከሩ የበለጠ ጉልበተኛ በመምጣቱ ምን ሆነ? በጉልበት ጠፋ። ዑስማንዮች አካባቢውን በመድፍ አንኮታኩተው አሚሩንም ገለው ህዝብ አትጨርሱ በቃ እጄን እሰጣለሁ አላቸው። በዛው መልኩ የመጀመሪያው አሁን ያሉት ሰዑዲያ አለ ሰዑድ የመጀመሪያው ከቀደም ብሎ ከነበረው ጋር ነበር የነበረው። በዛ መልኩ አለቀ። ይሄ በዛ መልኩ ከተቋጨ በኋላ ሁለተኛ እንደገና ዙር ጀመሩ። በርስ ግጭት መልሶ ወደቀ። ሶስተኛ ዙር ጀምረው ነው ዳዕዋው እየሰፋ ለሌላው ዓለም የተረፈው። طيب ስለ ሼኹ ይህን ያክል ባል አንድ ነጥብ ብቻ ተጨማሪ ላንሳ። ወደ ተውሂድ የሚደረግ ዳዕዋ ላይ ከሚነሱ ጩኸቶች ውስጥ አንዱ ወሃቢዮች ናቸው፣ የወሃቢያ ስብከት፣ ወሃቢያ እንደዚህ ነው፣ ብዙ ነገሮች አሉ። ቃሉ መነሻው ምንድነው? ማነውስ ያራገበው? ያራገቡት በዘመኑ የነበሩ የዳዕዋው ተቃራኒ የሆኑ አካላት ከሙስሊሞች ውስጥ፣ በሌላ በኩል ደግሞ ቅኝ ገዢ ብሪታንያ ነች ያሰራጨችው ይህን ወሬ ያስፋፋችው። ለምን? ይህን ዳዕዋ ያነገቡ ህዝቦች በኃይለኛ ነበር የጸረ ቅኝ ግዛት ትግል ያደረጉት። ስለዚህ ተቃውሞውን ሙስሊሞች በጥርጣሬ እንዲመለከቱት ስም የማጥፋት ስራ ነበር የተሰራው። ለምን? ለራሳቸው ቅኝ ግዛታቸውን አደላድለው መሄድ ስለፈለጉ ማለት ነው። እነሱ እንደፈለጉ እየሆኑ ነበር። ለምሳሌ ወደ ኢራቅ የሚሄድ የንግድ መስመራቸውን በተመለከተ አዲስ መስመር ሲዘረጉ አቋራጭ ብለው ህዝቡ አለምድም ብሎ አስቸገራቸው። የህዝቡን ስነ ልቦና ያውቁ ስለነበር በሚፈልጉት አቅጣጫ እያለፉ ትልልቅ ቀብር ضريح ገነቡ። ህዝቡ ምን ያህል በዚህ እንደተለከፈ ስለሚያውቁ ማለት ነው። ይሄ የትልቅ ወልይ የከሌ ضريح ነው፣ ይሄ ሼኽ እንትና ቀብር ነው እያሉ ወሬ ያናፈሱ። ህዝቡ ሳይፈልግ ቀብር ፍለጋ መንገዱን ለመዱ። በዚህ ደረጃ ጠላት እንኳን ኡማው ያለበትን ተጨባጭ ተረድቶ ነበር። ይሄ
የተሐድሶ ዳዕዋ ሲመጣ ለእንዲህ አይነት የጠላት መጠቀሚያ ለሆነ እንቅስቃሴ ስጋት ስለሆነ ስም ማጥፋት ላይ ነበር የገቡት። ወሃቢያ ብለው ተነሱ። ነገር ግን ከነብዩ ሰለላሁ ዐለይሂ ወሰለም ዘመንም ጀምሮ ከዛ በፊትም ከዛ በኋላ የሐቅና የባጢል ፍጭት ያለ ነው የሚጠበቅ ነው። የተለያየ ስም መስጠት ለነብዩ ሰለላሁ ዐለይሂ ወሰለም ስንት ስም እንደተሰጣቸው እናውቃለን። መቼ ቀድሞ ታማኙ ሙሐመድ እንዳልተባሉ ኋላ ላይ ግን ብዙ ነገር የተለጠፈባቸው እዚህም ላይ ዳዕዋው ቃለ አላሁ ቃለ ረሱሉሁ ቃለ ሰሐበቱ የሚል ነው ያለው። እንግዳ ነገር የለው ሰለላሁ ዐለይሂ ወሰለም። ከመሆኑም ጋር ለማጉደፍ ትንሽ ነገር ይበቃል። ወሃቢያ ብለው ለጠፉ። ነገር ግን የዘነጉት ነገር ወሃቢያ ወደ ሼኹ አይደለም የሚጠቀው። የሼኹ ስም ወሃብ አይደለም። ማነው ስማቸው? ሙሐመድ። የአባታቸውም ስም አይደለም። የአባታቸው ማን ነው? አብዱል ወሃብ። ወሃብ የማን ስም ነው? የአላህ። አልወሃብ የአላህ ስም ነው። የሼኹም አይደለም የአባታቸውም አይደለም። ስለዚህ ትችቱ ውሃ የሚያነሳ ነገር አይደለም። ሐታ ለፕሮፓጋንዳ የተጠቀሙት ቃል እንኳን ብዙ ውሃ የሚያነሳ ነገር አይደለም፣ የሚያዋጣ አይደለም። አወገዝን ብለው እንዲያውም ማወደስ ነው ያለው ውስጥ። የተጠጋው ወደ አንድ ግለሰብ አይደለም ዳዕዋቸው። ወደ ማን የተጠጋው? ወደ አላህ አይደል እንዴ? ወደ አላህ ነው የተጠጋው። አልወሃብ ከአላህ ስሞች ውስጥ አንዱ ስም ነው፣ ለጋስ የሆነ ጌታ ማለት ነው። ወደዚህ ነው አስጠግተው እየጠሩ ያሉት። ሰደብን ብለው እያወደሱ ነው ያሉት። ከመሆኑም ጋር እንኳንም እንዲህ አላችሁም አው ወሃቢዮች እና አንነም። ነገር ግን ይሄ ዳዕዋችን ከሽርክ ማስጠንቀቅ ወደ ተውሂድ መጣራት ወሃቢ ካሰኘ እያሉ ታላላቅ ዑለማዎች የገለጹበታል። ኢን ካነ ታቢዑ አሕመድ ሙተወሂበን فليعلم الثقلان بأنني وهابي لا أحمد مالتم نبي صلى الله عليه وسلم يميكتل يساجو تكتاي سو وهابي كتبالا سوم جن ميوك اني وهابي ነኝ ይላሉ። አንዱ ገጣሚ ሁሉም ይስማው ይላል። ምን ሸማቀቅበት አይደለም ማለታቸው። ነገር ግን አላህ የሰየምበት ስም አለ፣ በዛው ነው ራሳችንን የምንጠራው። ይሄ መልእክቱ በውስጡ መጥፎ ነገር ባይኖረውም ከአላህ ስሞች እየቆነጠርን ለራሳችን መጠሪያን አንፈጥርም። طيب ስለ ሼኹ ይሄን እንበል። ቀጥሎ ስለ ኪታቡ ስሙ ምን ይላል? ኪታቡ ተውሂድ፣ የተውሂድ መጽሐፍ ማለት ነው። የተውሂድ መጽሐፍ። ይህ ስያሜ የመጀመሪያ አይደለም። ቀደም ባለው ዘመን ኢማሙ አልአኢማ ابن خزيمة كتاب التوحيد بميل بزيه سم كتاب الناجو كتاب التوحيد بميل بس اسمه من عمل أي موتناجو كتاب التوحيد قداي الجيك والساي أنقب قابي يخوننو نبيات التلاقت لتوحيد مزعفت ملكوتاي مزعفت يوردت توحيد لما درسنا توحيد الجب والسن يهون ملكتنا. الإمام ابن القيم رحمه الله من يلالو الله متو أرات مزعفتنا وردوا عليه يمتو أرات مزعفت ملكت بأرات مزعفت تتكللوا على توراة إنجيل زبور قرآن يا أرات تدقمو أندوس إجنيا على قرآن وسط የቁርአን ደግሞ አንዲት ሱራ ውስጥ ይገኛል አሉ። ሱረቱ አልፋቲሃ አልሐምዱሊላሂ ረቢል ዓለሚን። የፋቲሃ መልእክት ደግሞ አንዲት አንቀጽ ውስጥ ይገኛል አሉ። ኢያከ ነዕቡዱ ወኢያከ ነስተዒን፣ ጌታችን ሆይ አንተን ብቻ ነው የምንገዛው፣ በአንተም ብቻ ነው የምንታገዘው፣ እገዛን የምንጠይቀው። የመቶ አራቱ መጽሐፍት መልእክት በዚህ ላይ ተጠቅልሏል እያሉ ነው በአንዲት አንቀጽ። መነሻውን ከመድረሻው ጋር ስናስተሳስረው በዚህ የተነሳ ነው ተውሂድን በተመለከተ ኢብኑ አልቀይም አሁንም ሲያነሱ ምን ይላሉ? ቁርአን ኪታብ ተውሂድ ተብሎ ሊጠራ የሚገባው ነው አሉ። ለምን?
ወይ የተውሂድን ምንነት አብጠርጥሮ የሚያስረዳ መልእክት ነው የያዘው ወይ የተውሂድን አፍራሽ መልእክት አፍራሽ ተቃራኒውን የሽርክ ምንነት የሚለይ ነው ያለው በተዘዋሪ ተውሂድን እየገለጸ ያለው ወይ የተውሂድን አሟይ ነገሮች ሌሎች የሸሪዓ ክፍሎች የተውሂድ አሟይ ናቸው ሶላቱ ጾሙ ዘካው ሐጁ ሌሎች የተውሂድ አሟይ ነገሮችን የያዘ ነው ከተውሂድ አልወጣ ወይ ተውሂድን በሆነ መጠን የሚያጎድሉ ወንጀሎችን ምንነታቸውን አደጋቸውን የሚያስጠነቅቅ ነው በተዘዋሪ አሁንም ስለ ተውሂድ ነው ያለው ተመርቶ ወይ አላህ መልካም የዋለላቸውን ደጋጎችን የነሱ ገድል ነው ያለው ይሄ ማለት የተውሂድ ዋጋና ተውሂድን በመያዛቸው የተገባላቸውን ቃል ገድላቸውን እየተተነተነ ያለው በተዘዋሪ አሁንም ተውሂድ ተነሳ ማለት ነው ወይ ደግሞ ተውሂድን በመቃረናቸው የተቃረኑ አካላት ለነብያት ጠላት የሆኑ አካላት ዱንያ ላይ ምን አይነት ቅጣት እንደደረሰባቸው በአኺራ ምን እንደሚጠብቃቸው የሚያትት መልእክት ነው ያለው ቁርአን ውስጥ ይሄ ተውሂድን የተወሰውን የሚመለከተው በተዘዋሪ አሁንም የተውሂድ ጉዳይ እየተገለጸ ነው ያለው ስለዚህ ቁርአኑ እንዳጠቃላይ ተውሂድ ነው የተተነተነበት ከተውሂድ የሚወጣ ምንም አይነት መልእክት የለውም እያንዳንዱ መልእክቱ በቀጥታም ይሁን በተዘዋዋሪ ከተውሂድ ጋር የተያያዘ በዚህ መጠን ወሳኝ ነው ተውሂድን መተው ሙሉ ስራን ባዶ የሚያደርግ ነው العاص ابن وائل ከቁረይሽ መኳንንት ውስጥ አንዱ ነበር በጃሂልያ 100 ግመል ሊያርድ ስለተስሎ ነበር ስለቱን ሳይፈጽም ሞተ ልጁ ሂሻም ابن العاص 50 ግመል አረደ አባቱን በማሰብ የአባቱን ስለት ለመሙላት የድርሻውን ተወጣ 50 ግመል ዓምር ابن العاص ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ በመቅረብ ከተግባር በፊት ማጣራት ነው የፈለገው አባቴ እንዲህ ስለት ቃል ገብቶ ነበር ሳይፈጽም ነው የሞተው ወንድሜ የድርሻውን 50 አረደ ምን ትለኛለህ አላቸው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም أما أبوك فلو كان أقر بالتوحيد فصمت وتصدقت عنه نفعه أو كما قال الرسول صلى الله عليه وسلم أباتهما توحيد بيرقاقت نورو بياسقن نورو بتصوم اللت بتصدق اللت يتأكمون برامت من بياسقن توحيد بياسقن أهونس أمساك ملن دوازتات الله انجي ودسو የሚሻገር ነገር የለም ይያሉት ነው ያሉት በዚህ ደረጃ የዱንያ ልፋታችን ዋጋ ይኖረው ዘንድ ተውሂድ በጣም ወሳኝ ነው ማለት ነው ቁልፍ ነገር ነው ያለ ተውሂድ ሁሉ ነገር ከንቱ ነው ለነብዩ ሰለላሁ ዐለይሂ ወሰለም አላህ ምን ብሏቸዋል ولقد أوحي إليك وإلى الذين من قبلك لئن أشركت لا يحبطن عملك ولتكونن من الخاسرين ወዳንተም ካንተ በፊት ወደ ነበሩ መልእክተኞችም በርግጥም መለኮታዊ የሆነ መልእክት ወርዷል ምን የሚል ብታጋራ ስራህ በሙሉ ከንቱ ይሆናል እግራቸው እስከሚሰነጣጠቅ እስከሚያባብጥ የሚፈጽሙት ዒባዳ ያ ሁሉ የደረሰባቸው እንግልት የስም መጥፋት ያ ሁሉ ነገር ከንቱ ይሆናል አያሸርኩም እኮ ያውቃል ማሳሰቢያው ለኔ ላንተ ለኛ ነው አይደል ለሌላው ኡማ ነው ያለ ተውሂድ ሁሉ ባዶ እንደሚቀር እየተነገረን ነው ስለዚህ የሶላት ዋጋ ይታወቃል ከሶላታችን በላይ ሶላታችን ዋጋ እንዲኖረው የሚያደርገውን ተውሂድ መፈተሽ አለብን መገኘቱን ከጾማችን በላይ ከሐጃችን በላይ ከዘካችን በላይ ከሌሎችም ኸይር ስራዎቻችን በላይ እነዚህ ስራዎች ዋጋ ይኖራቸው ዘንድ መሰረቱ መገንባት አለበትና ይሄን መሰረት ይሄንን ተውሂድ ማስገኘታችንን እርግጠኛ መሆን አለብን የምናስገኘው ስናውቅ ነው አይደል ስንረዳ ነው ካላወቅ ነው ይኖር አይኖርም አናውቅ የጎደላለ የለም የሚለውንም አንለይም ስለዚህ ልንማረው ይገባል ልንለየው ይገባል ተውሂድ ምንድነው እንደተጠቀምኳችሁ ቃል በቃል
ሐዲስ ላይ የተገለጸ ቃል ነው ይሄ ብቻ አይደለም ሌሎችም ሐዲሶች አሉ ተውሂድ የሚለው ቃል በመረጃ የመጣ እንደሆነ ችንጠቆም ማድረገው ለምንድነው አንዳንዶች ተውሂድ ምንም እንኳን መልእክቱ ጽንሰ ሐሳቡ በመረጃ ቁርአን ሐዲስ ውስጥ ቢገኝም ቃሉ ግን የለም ብለው ይጻፋሉ ቃል በቃል ሐዲስ ውስጥ ተጠቅሶ እናገኘዋለን አንድ ቦታ አይደለም ሁለት ቦታ አይደለም በርከት ያለ ቦታ እናገኘዋለን አሁን ያጠቀስኩላችሁ ሐዲስ አንድ ማስረጃ የትኛው اما ابوك لو كان اقر بالتوحيد አባትህ ተውሂድን ቢያረጋግጥ ኖሮ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ አህመድ የዘገቡት ሐዲስ ነው ሌሎችም ሐዲሶች አሉ ለምሳሌ ሐጅ ላይ فأهل بالتوحيد ሚል እናገኛለን በተውሂድ لا اله الا الله لبيك اللهم لبيك ሚለው ጋር ተያይዞ ተልቢያ ያደረጉ بالتوحيد ማለት لا اله الا الله لا اله الا الله መልእክት ነው ተውሂድ ተብሎ የተገለጸው ያለ ተውሂድ ሁሉ ከንቱ ነው ተውሂድ ምንድነው ገና ከመነሻው ከትርጓሜው መለየት አለብን ምን ዋና ዋና ክፍሎች አሉት ተቃራኒው ምንድነው አፍራሹ ይህንንም ጠንቅቆ ማወቅ ያስፈልጋል التوحيد ባጭሩ ተውሂድ ማለት إفراد الله سبحانه وتعالى بما يختص به من الربوبية والألوهية والأسماء والصفات الله بمليبت حقه بتنيا مدرج السو بمليبات حقه إفراد الله بما يختص به أجرنا ولا ما يزن أجرنا بقى ما يزن نشلال ሰው ስንት እንቶ ፈንቶ ይዟል ስንት ኮተት እየያዘ ነው ያለው ይሄ ማያዝ ወሳኝ ነገር ነው ልጆቻችንን እንዲሸመደዱት ልናደርግበት የሚገባ ነጥብ ነው إفراد الله سبحانه وتعالى بما يختص به አላህን በሚለይበት የሱ መለያ በሆኑ ነገሮች ብቸኛ ማድረግ ምንድናቸው መለያዎቹ የሩቡብያ ጉዳይ የኡሉህያ ጉዳይ የአስማኡ ወሲፋት ጉዳይ ክፍሎቹን እንመጣባቸዋለን ባጭሩ إفراد الله بما يختص به ተቃራኒው ምንድነው ሽርክ ማጋራት ተውሂድን ሙሉ የሚያፈርስ የሚንድ የሆነ ትልቁ ሽርክ እና ተውሂድ አብሮ ሊገኙ አይችልም ወይም ትልቁ ሽርክ ባለበት ተውሂድ ዋጋ ያጣል ሽርክ ምንድነው الله سبحانه وتعالى ደጋግሞን ያስጠነቀቀ ብታጋሩ ያሉ የመጡ ነገሮች አስፈሪ ናቸው ለምሳሌ አንድ ቦታ ላይ ምንም ይላል ومن يشرك بالله فكأنما خر من السماء በአላህ የሚያጋራ ሰው ልክ ከሰማይ እንደወደቀ ነው ሱብሃንአላህ ይሄ በአእምሮአችን ምናባዊ ምስል እንድንስል የሚጋብዝ ነው እስኪ የተመዘገዘገና አስቡ فكأنما خر من السماء فتخطفه الطير أو تهوي به الريح في مكان سحيق إلى بالله የሚያጋራ የሚያሻርክ ሰው ልክ ከሰማይ እንደወደቀ ነው የተመዘገዘገ ያለ ከዛ በራሪ ነገር ባየር ላይ ቀልቦ ወይም ንፋስ ወስዶ ሩቅ ቦታ እንደጣለው ነው ይሄ በሚሰከተት መልኩ አደጋውን እንድንረዳ ምናባዊ ምስል እንድንከሰት የሚያደርግ ነው እንጂ እኮ አደጋው ከዚህም የከፋ ነው ሰው ተምዘግዝጎ ቢወድቅ ተፈጥፍጦ ይሞታል ይሄው ተቋጫ አለቀ ሽርክ ግን በዚህ መልኩ ያልቃል እንደ ጉዳይ አይደለም ዱንያ አኺራን ነው የሚያጠፋው ሽርክ ዱንያን ያበላሻል እንኳን ትልቁ ሽርክ ትንሹ ሽርክ ራሱ ሰው ሰላም ይነሳል ከቤቱ ጓሮ ላይ ጉጉት ብትጮህ ደም ማን ሊሞት ነው ብሎ ይጨነቃል በገዛጁ ሰላም ሲያጣ ማለት ከቤቱ ሲወጣ ግራግሩን እንቅፋት መታ ወይ የሆነው በግራ በኩል በረረች ይሄ መንገድ አይገጥመኝ ይሆን እንዴ ብሎ ይመለሳል እሱን ከነ መፈጠሩ አታውቀውም በራሱ ሐጃ ላይ ነው ያለችው እሱ ግን አጉል እምነት ምን ያህል ሰዎችን ሰላም እንደሚነሳ ተመልከቱት አጉል የሆነ እምነት ሰዎችን ሰላም ይነሳል ይበጠብጣል
ሽርክ ዱንያን ያበላሻል፣ አኺራን ያበላሻል። ሽርክ የሚያምን ሰው በሆነ ቀብር አጠገብ ሲያልፍ ይጨነቃል፣ ጫማውን ያወልቃል፣ ራሱን ባዶ ያደርጋል፣ አንገቱን ይደፋል። ሳት ብሎት በጣቱ ከጠቆመ ምናልባት አንዳንድ ቦታ ካያቸው ምን ያደርጋሉ? ሁሉንም ጣታቸውን በመላሳቸው ይነካሉ እየተጨነቁ። እንደየአካባቢው የተለያዩ ነገሮች አሉ። ከቤቱ ቁጭ ብሎ ስለ ሼክ ፉላን ቢነሳ አሁን እኮ እየሰሙን ይሆናል ብሎ ይጨነቃል። እነሱ አይሰሙትም፣ ግን የማይሞተው ህያው ጌታ እየሰማህ ነው። በዚህ መልኩ ትጨነቃለህ። ምን ነው በእነዚህ አካላት የበለጠ ተጨነቅ። ሽርክ በዚህ ደረጃ ሰዎችን ያዋርዳል። ሽርክ በሌላም በኩል ብናይ ምናልባት አንዳንድ አካባቢ ካስተዋላችሁ ቶንሲል ሲይዛቸው ምን ይላሉ? አጋጥሟቸዋል? አርማረኝ እያሉ መራቃቸውን ተፍተፍ ይላሉ። ሰው በኩስ በቆሻሻ ያሻርካል። ምንድነው የሚመረህ? እሱ እንዴት አድርጎ ነው የሚመረህ? አጉል እምነት በዚህ ደረጃ ሰዎችን ያደነዝዛል። ግን እንደ ወደቁ እጅግ የማይረባ ነገር ላይ እንዳሉ አይመጣላቸውም። ለምን? ያደነዝዛል። ልክ ነን ብለው ነው የሚያስቡት። መለስ ልበል። የተውሂድ ግንዛቤያችን የሚሟላው የሽርክ ምንነት ስንረዳ ነገር በተቃራኒው ግልጽ ይሆናል አይደል? የጨለማን የብርሃን ምንነት እንደሚገባ የምንረዳው ጨለማን ስናውቅ፣ የሰላም ዋጋ የሚገባን ሰላም ሲጠፋ፣ የነበርንበት የጤና ኒዕማ ዋጋውን የምንረዳው ህመም ከመንቀሳቀስ ሲያቅበን። ስንትና ስንት አለ። እስኪ አለፍ ብለን ሆስፒታል እንባ ሰዎች ምን ያክል ነገር ውስጥ እንዳሉ የአጥንት ህክምና ክፍል፣ የካንሰር ህክምና ክፍል ወይም ሌሎችም ገብተን ብናይ ህዝብ በሙሉ ሆስፒታል ያለ ያክል ነው የሚሰማን እኮ አይደል? ብዛቱ ጌታዬ ሆይ አላመሰገንኩህም እንላለን። እሱን አይተን ደግሞ የባሰ ነው ስንል ስንት የባሰ ፊትን አለ፣ መከራ አለ። ልመለስ። የተውሂድ ምንነቱ ይበልጥ ግልጽ የሚሆነው ተቃራኒውን አፍራሹን ስንለይ ነው። وبضدها تتبين الاشياء ነገሮች በተቃራኒያቸው ይበልጥ ግልጽ ይሆናሉ፣ ይበልጥ ፍንትው ይላሉ። ስለዚህ ቅድም የተውሂድን ትርጓሜ ያሳልፈናል። ሽርክ ምንድነው? ተስዊየቱ غير الله بالله فيما هو من خصائص الله። ይሄን ሁላችንም ልንይዘው ይገባል። الشرك شرك الأكبر ትልቁ ሽርክ تسوية غير الله بالله فيما هو من خصائص الله። أجر نجر تسوية غير الله كالله لا يالن أكل ما درجنو بالله كالله قال بمن قدام فيما هو من خصائص الله. يا الله من لا يبهن نجروج قدم من لا يوجنا سالفنا يربوبية يجيت النت መገለጫዎች አሉ። የአምልኮት መገለጫዎች አሉ። የተመላኪነት የአስማኡ ሲፋት መገለጫዎች አሉ። በእነዚህ ፍጡርን ከፈጣሪ ጋር እኩል ማድረግ ትልቁ ሽርክ ነው። ምሳሌ መፍጠር የአላህ ሱብሓነሁ ወተዓላ መለያ ነው። ፍጡር ላይ ያደርገው አይችልም። እከሌ ይፈጥራሉ ቢል፣ እከሌ ልጅ ይሰጣሉ ቢል፣ እከሌ ዝናብ ይሰጣሉ ቢል፣ እከሌ ጤና ይሰጣሉ ቢል፣ እነዚህ እኮ የአላህ ሐቆች ናቸው፣ የሱ ችሎታዎች ናቸው። እነዚህን ልዩ የአላህ ሐቆች ለፍጡር ሲሰጥ የተሰጠውን አካል ከፈጣሪ ጋር ምን እያደረገው ነው? እኩል እያደረገ ነው። ምን ተፈጸመ? በዚህ ጊዜ ሽርክ ተፈጸመ ማለት ነው። ሽርክ ተፈጸመ። ብዙ ሰው ሽርክን የሚያስበው እኔ ሁለት ፈጣሪ አለ ብያለሁ እንዴ ይላል። ሽርክ ይሄ ብቻ አይደለም። ተስዊየቱ غير الله بالله فيما هو من خصائص الله يا الله መለያ በሆኑ ሐቆቹ ፍጡርን ከፈጣሪ ጋር እኩል ማድረግ። ያ ረብ ይሄን ህመም አንሳልኝ ብሎ ጌታውን እንደሚለምነው ሼክ ፉላን ይሄን ነገር አንሱልኝ ብሎ ሲለምን
በዚህ ተማጽኖ የሚጠራቸውን አካል ከፈጣሪ ጋር እኩል እያደረገ ነው ያለው። ግልጽ ነው። ስለዚህ ሁለቱን ነጥቦች መለየት ይኖርብናል። አንዴ መለስ ልበልና ላንሳቸው። ተውሂድ ማለት ምንድነው? ማን ያዘው የሚነግረኝ? ተውሂድ ሐሳቡ ይኖራል ብዬ አስባለሁ ኢንሻአላህ። ግን መግለጽ ለሌላ ማስተላለፍ መቻል ከራሳችን ማለፍ አለበት። ቤተሰቦቻችን፣ ጓደኞቻችን ብዙ ወገን አለ የተውሂድ ግንዛቤ የሌለው የሽርክ ግንዛቤ የሌለው። በዚህ የተነሳ ስለ ሽርክ ሲነሳ የሚጎረብጠው ብዙ ሰው አለ የገባው ስለሚመስለው። ሂዱና ካፊሮችን አስተምሩ፣ ሽርክ አትበሉኛ ሙስሊሞች ነን ይላሉ። ገብቶናል ብለው ነው የሚያስቡት። ተውሂድ ምንድነው? ሽርክስ ምንድነው? ተውሂድ ምንድነው? የለም ያዝ እሺ إفراد الله بما يختص به الشيء شرك لك الشرك هنا يسلم الشرك تسوية غير الله. طيب ليه لا تنش ما يستحق تسوية غير الله تجمرا فيما تسوية غير الله ما هلا يقول درس قال الله تسوية غير الله كالله لا يلا كل ما درك كمان قال بالله كالله قال كل ما درك فيما هو من خصائص الله. يا الله من لا يبغون نجروج من لا يبغون نجروج. زيه لا عندنا قال لانسا كتاب التوحيد زيه مسجد كذب فيت عند تسدت نجرونيال برقد أني كرمي على راك على نبري مسري وانا ما ساتي فلقوت إيه تمرنا ولا من ليل عنه هنا يميل مثلا شكل داين ورنا شيخ محمد بن عبد الوهاب الزلهم بكر بسماعوني أنا استناچو يكتابه بالبيت كتابه تاچو بتوحيد زريان ميات أنا تنوت زيغاري تتكسو كتاب التوحيد ثلاثة الأصول كشف الشبهات القواعد الأربع ليلوتم ثلاثة راب ياورو شروط الصلاة ياورو بوسط توحيد الله እያንዳንዱ ነገር ከተውሂድ ጋር ያስተሳስራሉ። ከተማሪዎቻቸው ውስጥ የተወሰኑት ትንሽ በዛ ብለው ሰለቸት ብለው እስኪ ሌላም ነገር ብታስተምረን አሏቸው። ስለ ሲራም ስለ ፊቅህም ስለ ሌሎችም ነገሮች ብታስተምረን አሏቸው። ከዛ ምናምን ኢንሻአላህ አሉ። ከዛ የሆነ ሰው አገኙና ከሱ ጋር ቆመው ፊታቸው ገጽታቸው ሲቀያየር ተማሪዎቻቸው ተመለከቱ። ሰውየውን ከሸኙ በኋላ ምን ሆነህ ነው አሏቸው ተማሪዎቻቸው። ሰፈር ቀይሮ ወደዚህ የገባ ሰው እንዳለ ሰማ። የሰፈሩ ኮሌጅን እንዳይጣላው ዶሮ እንዳረደ ተነግሮኝ ነው አሉ። ተማሪዎቹ ምን አሉ በዚህን ጊዜ? አላህ ይህዲህ አሉ። አላህ ይምራው አላህ ይምራው። ክፉ አልተናገሩም አይደለ? ጥሩ ነው ያወሩት። طيب ለማንኛውም ጉዳዩን የሚያጣራ ሰው ልክ ያለሁኝ አሉ ሼኹ። በቀጣዩ ቀን እንደተለመደው ለመማማር በተቀመጡበት የትናንቱን ጉዳይ የሚያጣራ ሰው ልክ ነበረ። ሰውየው እንደተባለው ለጅን አላረደም አሉ። ነገር ግን በእናቱ ላይ ዝሙት እንደፈጸመ ሰማሁኝ አሉ። በዚህን ጊዜ ተማሪዎቹ ተንጫጩ። ይሄ ዝም ሊባል አይገባውም፣ እርምጃ መወሰድ አለበት፣ እንደዋዛ መታለፍ የለበትም። ከዛም ከዚህም ሐሳብ ሰነዘሩ። ኮስተር ብለው አንቀጥቅጧቸው። አሃ እኔ እኮ ተውሂድ የገባቸው መስሎኝ ነበር አሉ ሼኹ። የመጀመሪያው ለጅን አረደ ስላችሁ ሽርክ ነው አይደል የተፈጸመው? እሱ ላይ ቀለል አድርጋችሁ አላህ ይህዲ ብላችሁ ነው ያለፋችሁ። ይሄኛው ሚን ከባኢር ዙኑብ ከከባባር ትልልቅ ወንጀሎች ውስጥ ነው በእርግጥም። ነገር ግን ከሽርኩ ይልቅ ይሄኛው ነው ያንቀጠቀጣቸው፣ ይሄኛው ላይ ነው ጩኸት ያሰማቸው። የትኛው ነበር የሚከፋው? ይሄኛውን ወንጀል እያቀለሉ አይደለም፣ ልብ በሉ። ግን ከሁለቱ የቱ ይከፋል? ሽርክ የከፋል። ነገር ግን ብዙ ሰው አለ ኢማሙ ሽርክ ቢፈጽም እንከተለው አንከተለው ሰው ይወዛገባል፣ ይከራከራል፣ ነገር አታክብር የሚል በውስጥ ብዙ ይኖራል።
ኢማሙ ህፃን ልጅ ደፈረ ቢባል ግን የሚከተለው አይኖርም ምናልባት በህይወት ከተረፈ ቀጥቅጠው ካገደሉ ሁለቱም ከባባድ ወንጀሎች ናቸው የቱ ይከፋል ግን ሽርኩ ይከፋ ነው ማንሳት የፈለኩት እስኪ አእምሮአችን ላይ ያለውን ነገር እንየው ሽርክ ሲፈጸም ብናይና ዝሙት ሲፈጸም ብናይ የቱ ነው የበለጠ የሚዘገነን ሁለቱም ዘግናኝ ነው የራሳችን ውስጣችንን እናዳምጥ የእውነት የሽርክ አደጋ በደንብ ሰርጾናል ተረድተነዋል ወይ በደንብ ገብቶናል ይሄን ስንመለከት በተውሂድና በሽርክ ዙሪያ ያለን መማማር በዛ የሚባል አይደለም አነሰ የሚባል ብዙ ወገናችን አለ ቀብር የሚያመልክ ዝናብ የሚጠይቅ አይደለም የአላህ ነብይ ዒሳን ማምለክ አይቻልም ብትለው ሳይጎረበጠው ልክ ነው ይላል ቀጥባሪ ዒሳን ማምለክ አይቻልም ስትል ግን ዒሳን ተሳደብክ ይላል ቀጥባሪ ተሳደብክ ይላል የመጀመሪያው ዒሳ ላይ ግን ዒሳን ተሳደብክ አይደለም ሁለቱም ኮስደብ አይደለም አይደል ነብዩላህ ዒሳን ማምለክ አይቻልም ድረሱልኝ ማለት አይቻልም ስትል የሚቆጣ ሰው የለም እሳቸውን ተሳደባቸው የሚልም የለም ቀጥባሪ ዒሳን ግን የሚጣሩ ወገኖቻችን አሉ ከዚህ ሽርክ መቆም አለባቸው ሲባል ቀጥባሪን ተሳደባችሁ ብለው የሚቆጡ ወገኖች ብዙ አሉ ነብዩላህ ዒሳን አታምልኩ ማለት ስድብ ሳይሆን ቀጥባሪን አታምልኩ ማለት እንዴት ነው ስድብ የሚሆነው ማንም ይበልጠው በደረጃ ከሁለቱ ዒሳዎች ማንም ይበልጠው ሚነዛዘሩ ናቸው እንዴ አይደለም ነብዩላህ ዒሳ ልጅ እንደማይሰጡት ቀጥባሪ ዒሳ ልጅ አይሰጡ ይሄ ቀላል ኖርማል ሆኖ ለሚዘው የሚገባ ነው ለምን ይጎረብጠናል ግን ስንት ወገናችን አለ ይሄ ምን ይጠቁመናል ይሄ የሚጎረብጠው ወገን መኖር የተውሂድ ግንዛቤ ገና እንዳልተሰራበት ነው የሚያሳየው ቁርአን ዒሳን አታምልኩ መርየምን አታምልኩ የሚል ማዕት ነው ያለው ላ ኢላሃ ኢላላህ ያለ ወገን በዚህ ላይ አይከፋም በየአካባቢው ግን ሰዎች ድንበር የሚያልፉባቸው ታላላቆች ላይ በእነሱ ላይ ድንበር አትለፉ ዝናብ አትጠይቁ ልጅ አትጠይቁ ለጭንቅ ለችግራቸው አትማጸኗቸው ሲባል ግን እሳት ለብሶ እሳት ጎርሶ የሚነሳው ብዙ ነው ይሄ የሚያሳየን የዱዓቶች ኃላፊነታቸውን አለመወጣት ስራቸውን አለመስራታቸውን የሚያሳየው የወገናችንን ግንዛቤ ወደ ኋላ መቅረት ብቻ አይደለም የዱዓቶች ህዝቡን እንዳይቆጣ እየመረጡ ነው የሚያስተምሩት ይሄ መሆን የለበትም ስለዚህ የተውሂድ ጉዳይ ሳንሰለች ደጋግመን ዳር ድንበሩን በደንብ መለየት እና መጠበቅ ራሳችንንም ከዚህ አንፃር መፈተሽ ያስፈልገናል በዳዕዋ ላይ ወይም በማስተማር ላይ የሚስተማሩ አካላትም የሰዎችን የልብ ትርታ እያዳመጡ የሚያስደስታቸውን እየመረጡ ማስተማር የለባቸውም ይሄ ማስተማር አይደለም እንዲህ የሚያደርጉት ኮሜዲያኖች ናቸው አይደለም አስተማሪው እኮ ሐኪም ማለት ነው ሐኪም አንድ ሰው በጣም ከባድ ህመም ታሞ ሰርጀሪ የሚፈልግ ከሆነ ሰውየው ሰርጀሪ ስላስጨነቀው በቃ ከሚጨነቅ ለምን ዝም ብለህ ጧጧት ውሃ ጠጣበታል ለውም ቢል ይሄ ገደለው ነው ከሚባል ሐኪም እኮ እንደዛ ያደርጋል አስፈላጊ ሆኖ ሲያገኘው ይቀዳል በመርፌ ካለቀ በመርፌ በክኒን ካለቀ በክኒን ካልሆነ ግን ወደ ሰርጀሪ ያልፋል ለተሻለ ህክምና ተፈልጎ ነው እየተደረገ ያለው ዳዒያ ልክ እንደ ሐኪም ነው ችግርን የሚያክም ነው ሰዎችን የሚያስደስት ርዕስ እየመረጠ የሚሄደው ይሄ ዳዒያ አይደለም የሆነ ነገር በገጠመው ቁጥር እየተጣጠፈ የሚሄደው ውሃ ነው እንተ ውሃ አይደለም የሆነ ነገር ሲገጥመው አጠፍ ከዛ ሲገጥመው አጠፍ እያደረገ ይሄዳል በቀደሩለት ይፈሳል አሁን ስለ ሽርክ ባወራ ሰዎች ሊከፋቸው ይችላሉ ስለዚህ የሚከፉት ለምንድን ነው ችግሩ ስላለ ነው ከማስከፋቸው ለምን ስለ ወላጅ ሐቅ አውርቻ ይሄድ ይሄ ዳዕዋ ነው ይሄ እኮ ሽወዳ እንዲህ አይነትን ዳዕዋ እንደ ጥበብ የሚቆጥር ብዙ ሰው አለ
ህዝብ ሰብስበው የዳዕዋ ጥበብ ያስተምሩታል። የዳዕዋ አደራረግ ጥበብ ለህዝብ እኮ አይደለም የሚሰጠው፣ ለዱዓት ነው የሚሰጠው። ለዱዓት ነው፣ ለህዝብ አይደለም። ለህዝብ ከሰጠነው ህዝቡ ዳዕዋ ገምጋሚ ነው የሚሆነው። ከዳዕዋ ከመጠቀም ይልቅ እከሌ ግን ይሄን ማለት አልነበረበትም፣ እከሌ ሕክማ ያጥረዋል፣ ማሻአላህ ዳዒ ማለት ይሄ ነው እንጂ ቁጭ ብሎ ይገመግማል። ዳዕዋውን አያውቅም። ዳዕዋ ግን ስልጠና መስጠት ይፈልጋል። የሱ ጥፋት አይደለም። ይሄን ስልጠና ያሰጡ ሰዎች ናቸው ያበላሹት። ለዱዓት የሚሰጠውን ለህዝብ ያወርዱና ህዝቡን ገምጋሚ አድርገው ቁጭ ያደርጉታል። ዋና ነጥብ ምንድነው? ከዳዕዋ መጠቀም ከፈለግ ይሄ ሰውዬ ነው እንዲህ መንካት የፈለገው እያልን መከፋት አይደለም። ኹጥባ የሚደረገው አንዳንዴ ሰውየው ካወቀን እኛ ጋር ያለን ችግር ካነሳ ምናልባት በቀል ሊመስለን ይችላል፣ እኛን መንካት ሊመስለን ይችላል። ዳዕያ የኛን ችግር ከነካ መደሰት ነው ያለበት። ቢያንስ ምን መሆን አለብን? አላህ ያንሳልኝ የተናገረው ሐቅ ነው፣ ይሄ እንዴት ይጠፋል ከኛ? ቢያንስ የሚጠበቀው ከዛ በላይ ነው። ክፍተታችንን መሙላት፣ ችግራችንን ማረም ነው የሚጠበቅብን። በሆነ ምክንያት እዚህ ካልደረስ የተናገረው እውነት ነው፣ አላህ ያንሳልን፣ አላህ ያስተካክለን፣ ይሄ መጉደል የለበትም ከኛ። ቁርአን መመሪያችን ነው፣ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መመሪያችን ነው ብለን እስካመንን ዳዕዋ ሊጎረብጠን ይገባል። طيب ይሄን በዚህ ላቆመው። ስለ ተውሂድ አነሳን። ታዕሪፉን ተውሂድ ስንት ክፍሎች አሉት? ተቅሲማቱ እንዴት ነው የሚለው ነጥብ ነው ቀጥሎ የሚመጣው። የተውሂድ ተቅሲማትን በተመለከተ የተለያዩ ዓሊሞች የተለያየ ቁጥር ሊያስቀምጡ ይችላሉ። በብዛት ጆሮአችን የሰማው 3 የተውሂድ ክፍሎች ነው። የተውሂድ አይነቶች አይደለም፣ ልብ በሉ። ክፍሎች፣ ክፍልና አይነት ይለያያል አይደል እንዴ? 3 የተውሂድ ክፍሎች፣ ተውሂድ الربوبية፣ ተውሂድ الألوهية፣ ተውሂድ الأسماء والصفات። ይሄ በሰፊው የሚታወቅ። ከዚህ የተለየ ቢከፋፍልስ አንድ ሰው? ዋናው ነገር ከማስረጃ የወጣ እንዳይሆን እንጂ የተቅሲማት ጉዳይ የኢጅቲሃድ ጉዳይ ነው። ለማስተማር የሚቀለው የትኛው ነው? ከመረጃ ጋር የሚገጥመው የቱ ነው? ለመክፈል መነሻ ያደረግነው ነጥብ የትኛው ነው? በዚህ የተነሳ ክፍፍሉ ሊለያይ ይችላል። ስለዚህ አንዳንድ ሰዎች ተውሂድን መክፈል ቢድዓ ነው ብለው ይጮሃሉ። ይሄ ጩኸት የሳተው ነገር አለው። የሶላት አርካኖች 9 ናቸው ቢባል ቁርአን ላይ ሐዲስ ላይ 9 ተብሎ አልተቀመጠም። ወይም ሽሩጦቹ 9 ናቸው አርካኖቹ 14 እንደ ሰዎቹ ሊለያይ ይችላል። አንዳንድ ነጥቦች ላይ ሐሳብ ልዩነት ስለሚኖር ለምን 9 ያልክ? ቁርአን ውስጥ ተጠቅሷል እንዴ 9? ሐዲስ ውስጥ አለ ወይ? ሰሃቦች ብለውታል ወይ? የሚል ተቃውሞ ውሃ ያነሳም። ለምን? ተቅሲማት ራሳቸውን ተዓቡድ የምናደርግባቸው ነጥቦች አይደሉም። ምን ማለት ነው? የኢጅቲሃድ ጉዳይ ነው። የቁርአን ሱራዎችን ከቁርአን ለቅመን ቆጥረን 114 ናቸው ብንል አይ ቁርአን ላይ 114 አልተባለም፣ ሐዲስ ላይ 114 አልተባለም የሚል ተቃውሞ አይነሳም። የሶላት አርካኖች፣ የውዱእ አርካኖች፣ የሐጅ አርካኖች፣ ሽሩጦች እንደዚሁም ዋጅባት ይሄን ያህል ነው ብለው ዓሊሞች ያስቀምጣሉ። የተለያዩ መረጃዎች ላይ ተመርኩዘው መረጃዎቹን ተንትነው ይሄ የኢጅቲሃድ ነጥብ ነው። የሚያስቆጣም የሚያስጮህም አይደለም፣ የእስጢላህ ጉዳይ ነው ባጭሩ። እንዲህ አይነት ሙያዊ ቃላት በተለያየ ፈን ላይ ማአት አሉ። በቋንቋ ጉዳይ ስንገባ አልፋዝን ቃላትን በተመለከተ 3 ናቸው ይላሉ ሲያስተምሩ። እስም፣ ፊዕል፣ ሐርፍ። ስም አለ፣ ግስ አለ ድርጊትን የሚገልጸው፣ ከዛ ደግሞ አያያዥ ቃላት አሉ፣ ሐርፎች አሉ። ይሄ በቁርአን በሐዲስ ተጠቅሷል እንዴ ለ3 ይከፈላል የሚል የለም። ግን የዓረብኛን ቋንቋን ከላይ እስከታች ብናበጥር ከዚህ የሚወጣ አለ የለም። የፈለከውን ቃል ምዘዝ ከነዚህ ከ3ቶቹ ውጪ የሚወጣ የለም፣ ከ3ቱ የሚወጣ የለም። ስለዚህ ኢስቲቅራእ ይባላል። መረጃዎችን በመከታተል ክፍፍሎችን ማስቀመጥ ከቢድዓ ጋር የሚገናኝ ነጥብ አይደለም። የእስጢላህ ጉዳይ ነው፣ የእስጢላህ ጉዳይ ነው። እስጢላህን በተመለከተ ደግሞ
አስሉ መሰረታዊ ዑርፉ ኢጅቲሃዲ ነው። ኢጅቲሃድ የሚያስተናግድ ጉዳይ ነው። አንዱ ዓሊም የሆነ ቁጥር ሊያስቀምጥ ይችላል፣ ሌላው ሌላ ሊያስቀምጥ ይችላል። ዋናው መልእክቱ ጤነኛ ነው ወይ የሚለው ነው የሚታየው የሚያስቀምጠው ነጥብ። ከዛ ውጪ ክፍፍሎች መነሻ እንደሚያደርጉት ነጥብ ሊለያዩ ይችላሉ። ቀደም እንዳልኳችሁ ለምሳሌ ተውሂድን በተመለከተ በተለያየ መለኪያ በተለያየ መነሻ ለሶስት የከፈሉ አሉ፣ ለሁለት የከፈሉ አሉ፣ ከዛ በላይ እንደዚህ ቁጥሮችን ያስቀመጡም አሉ። ስተት ነው ስተት አይደለም፣ መነሻቸው ምንድነው ነው። ለሶስት የከፈሉ ሰዎችን ብንወስድ ለምሳሌ باعتبار متعلقه የተንጠለጠለበትን ነጥብ ያተኮረበትን ነጥብ መነሻ ስናደርግ ለሶስት ከፍለው ተውሂድ الربوبيه ኡሉሂያ ተውሂድ الالوهيه ተውሂድ الاسماء والصفات ብለው ለሶስት የከፈሉ እናገኛለን። ከባሪያ የሚጠበቀውን ነጥብ መሰረት አድርገው ደግሞ የከፈሉትን ስናይ ለሁለት ከፍለውት እናገኛለን። ምን ሲሉ ተውሂድ المعرفه والاثبات ማወቅ ማረጋገጥን የሚመለከት የተውሂድ ክፍል፣ ተውሂድ القصد والطلب ሌላኛው ደግሞ የማሰብ የመፈለግ ዒባዳ የሚገኝበት የተውሂድ ክፍል ኢብኑ አልቀይም በዚህ መልኩ ለሁለት ከፍለውት እናገኛለን። ለምሳሌ በሌላ በኩል ደግሞ باعتبار مضمونه በውስጡ በያዘው ያን መነሻ በማድረግ ለስንት ከፍለውት እናገኛለን? ለሁለት ተውሂድ الخبري وتوحيد الطلبي ብለው ለሁለት ከፍለውት እናገኛለን። ከዚህም ውጪ ተውሂድ ቀውሊ ንግግራዊ የሆነ ወተውሂድ ዐመሊ ተግባራዊ የሆነ ብለው የከፈሉ እናገኛለን። ሌሎችም ተውሂድ አልዓማ ተውሂድ አልኻሳ ብለው የከፈሉ እናገኛለን። አልዓማ ማለት ሁሉ ሙስሊም ለሙስሊምነት የሚያስገኘው ማለት ነው። አልኻሳ የተውሂድ ግንዛቤያቸውና ደረጃቸው በጣም ከፍ ያሉ የተመረጡ የአላህ ባሮች የሚደርሱበት ብለው የከፈሉት እናገኛለን። እያንዳንዱ መነሻቸው ስለሚለያይ ስተት አይደለም ሁሉ ግልጽ ነው አይደለ? ነገር ግን ለማስተማር የሚቀለውን ነጥብ መነሻ ስናደርግ ሶስቱ የተውሂድ ክፍሎች እያለ የተለመደ ነገር አለን አይደለ? ተውሂድ الربوبيه ተውሂድ الالوهيه ተውሂድ الاسماء والصفات ምንም ስተት የለውም። እያንዳንዱ ክፍፍል የተሳሳተ ነጥብ ካልያዘ በስተቀር ይሄኛው ክፍል የማይታለፍ ቀይ መስመር ነው ብለን መረጃ ምን ጠቅስበት አይደለም። ሁሉም ልክ የሚሆንበት ኢዕቲባር አለ። መነሻው ምንድነው ነው ግልጽ ነው። ሐሳቡ ልክ የሚሆንበት እያንዳንዱ ስላለ ነገር ግን አሁን የመጨረሻ ላይ ያነሳሁት ክፍል ተውሂድ አልዓማ ተውሂድ አልኻሳ አንዳንዶቹ ጨምረው ተውሂድ ኻሰት አልኻሳ እያሉ የከፈሉ ጤነኛ ባልሆነ መልኩ ጤነኛ የሚሆንበት አግባብ አለ። ግን በተለየ የተራው ህዝብ ተውሂድ ይሄ ነው የአዋቂዎቹ ይለያል ብለው ያንን ተራዎቹ ጋር ያለውን የማያካተት ሌላ መልእክት አስቀምጠው ለተላላቆች ብለው ያስቀምጡ ሰዎች አሉ። ይሄ እንዲህ አይነት ኢዕቲባር የተሳሳተ ይሆናል። ከዛ ውጭ ግን ክፍፍሎቹ በራሳቸው ጤነኛ መሰረት እስካላቸው ድረስ ስህተት አይሆኑም ማለት ነው። طيب ለዛሬ እዚህ ላይ ይበቃናል። ኢንሻአላህ የቀረ ነጥብ ካለ እሱን የተወሰነ ነገር ካየው በኋላ ወደ ቀጣይ የኪታቡ ክፍል እንገባለን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله.